ይሄ ሰው የራሱ ወታደር ነኝ ካለ መጀመሪያ የወታደር ጫማን አምጦልኝ ማለት ነበረበት ግን ጀነራል አይደለም ይሄ በቴሌቪዥን ፊት ቆሞ ለመናገር የሚፈልገውን ሰው በአዲስ አበባ ከተማ ጥሬ ስጋ ቤትና አረቄ ቤት ሲዞሩ ከርመው ጀነራሎች ናቸው እየተባለ ይሄንን አንጥቶ ጦርነት ውስጥ ሄዳለው የሚል ከሆነ ይሄ የህዝብ ድጋፍ የሌለው ምክንያት የሌለው ጦርነት ሊያሸንፍ አይችልም አንድ እሱ ነው ይሄ የህዝብ ድጋፍ የለውም ሁለት ምክንያት የለውም ይሄንን ሶስተኛ የኢኮኖሚ መሰረት የምትደግፍበት የኢኮኖሚ መሰረት ከሌለ ልትጨርሰው አትችልም አሁንም ሌላ ምሳሌ ዛሬ ቪየትናም ምሳሌ በዛብኝ እንዳትል እንጂ ራሻ በቪየትናም ተሸንፎ የወጣው ገንዘቡ ስላልቻለ ነው በኢኮኖሚ ሊደግፈው ስላልቻለ ነው ቪየትናምም በአፍጋኒስታንም የሙጃሂዲን ተዋጊዎች ከየቦታው የመጡት ናቸው አንድን ትልቅ ሱፐር ፓወር ያባረሩት ለምን የኢኮኖሚ መሰረቱ ስላልነበረ አሁን ወደ ፕሮሰሱ እንሂድ እንዴት ያደረገው ነው የሚለውን አብይ አህመድ ጦርነቱን ቅድም ስለ ጀነራሎቹ ነግሬሃለሁ ያልተዘጋጀ ጀነራል አሁን እሱ የነበረበት ጊዜ የነበረው ዌፐን ሲስተም እና አሁን ያለው እንኳን አንድ ሊሆን አይችልም ትሬኒንጉም አንድ ሊሆን አይችልም በዛን ጊዜ የነበረው ወታደርና አሁን ያለው ሊሆን አይችልም ስለዚህ እንደዚሁ ጀነራል ስለነበረ በአንድ ወቅት ጀነራል ስለነበረ አሁን ደግሞ ገብቶ ጀነራል ይሆናል ብለህ ልታስብ አትችልም ለማለት የምፈልገው ምንድነው ሊዋጋበት ያዘጋጀው ጦር ለውጊያ የተዘጋጀ ጦር አይደለም ልልህ ነው አንደኛው ይሄን ነው ይሄን ሁሉ ጀነራል ኮሎኔል ትግራዋይ ስለሆነ ብቻ አስወጥቶ ይሄን ሁሉ ሻለቃ ይሄን ሁሉ ሻምበል ትግራዋይ ስለሆነ ብቻ አስወጥቶ አሁንም የእዝ ሰንሰለቱ አለ ልትለኝ አትችልም የወታደሩ የእዝ ሰንሰለት አለ ልትል አትችልም የሰሜን እዝን ጦር ያንሉ አስረክበ አሁንም አለኝ ማለት አትችልም ለዚህ ነው መዋጮው እንደ ዘመነ መሳፍንት የመዋጮው እየጠየቀ ያለው አንደኛ እነዚህ መሰረታዊ ያልኩ ሶስቱ ነገሮች የህዝብ ድጋፍ የኢኮኖሚ መሰረትና ጀስት ኮዝ እሱን የለውም ከጀመረ ደግሞ የጦርነቱን አካሄድ ከጀመረበት ጊዜ ጀምሮ ደግሞ ለህዝብ እንኳን እውነትን ለመናገር የማይችልበት ደረጃ ላይ ነው ያለው ነገ እኮ ሮኬት ተተኩሰው ጨርሻለሁ ሁሉን አውድም ያለው ብላ ነገ ሊተኮስ የሚችለው ነገ እንደዚህ ቢያመጡስ ለማለት እንኳን የማይችል አገር ማስተዳደርንም ድራማ መስራት በዛ ነው ሲሰራ የነበረው እርሻ ማረስ ውሃ ማጠጣት ዛፍ መትከል ፓርክ መመረቅ እንደዚህ እሱ መስሎታል አገር ማስተዳደር ብልጭልጭ ነገር አሁንም ጦርነትን የሚመስል ነገር እንደዚሁ በፐብሊክ ሪሌሽንስ ለመጨረስ የሚፈልግ ነው ሊሆን አይችልም ይህ ጦርነት ከመጀመሪያው ምንድነው የሚባለው ዱምድ ነው ሊያሸንፍ አይችልም ዱምድ ነው ከሁሉ በላይ ይሄን ላስረግጥ ማለት ነው ከትግራይ ህዝብ ጋር ብቻ አይደለም ቅድም ትግራይ ህዝብ ነው ያልኩት አይደለም አሁን ከትግራይ ህዝብ ጋር አይደለም የጀመርከው በኦሮሚያ ነው የጀመርከው በደቡብ ነው የጀመርከው በወላይታ ነው የጀመርከው በሲዳማ ነው ከዚህ ሁሉ ህዝብ ጋር ጥላይ ነው ከዚህ ሁሉ ህዝብ ጋር ጥላይ ነው እንዳለው አረና ያሸነፈ እንደሆነ ከፌደራል መንግስት ጋር ጠብናይ ነው አይደለም አሁን ከሁሉ ጋር ነው ጠብ ያለ ግን ለማሸነፍ የትግራይ ህዝብ ብቻ እንኳን ይበቃል ህዝብ ጋር ጦርነት ስለጀመርክ አሁን ግን ችግርህ አብይ አህመድ ችግርህ በትግራይ ህዝብ ላይ የጀመርከው አይደለም ከሁሉ ጋር ነው ሲደክሞ መጥቶ ከኦሮሚያም ይምጣልኝ ለማለት ይፈልጋል እኔ ለኦሮሞ ህዝብ ይሄንን ልናገር አማርኛ ቋንቋ ለሚሰሙ ይሄ ሰው ላንተ ያደረገው ነገር የለውም ስልጣን ላይ ከወጣ ጊዜ ጀምሮ ምንም ያደረገልን ነገር የለም አንዳችም ጥያቄህን አልመለሰም ሲንቅህ ሲያጣጥልህ መሪዎችን ሲገል ወጣቶችን ገሎ ለእንስሳ ሲሰጥ ቋንቋህን እንኳን ከልጅነት ጀምሮ ልጆች እንዳይማሩ አማርኛ መማር አለባቸው በኤሌመንተሪ ሲል የነበረ
በቁቤ እንዳይጻፍ ይሄ LGMS ምናምን የሚባል ነገር ሁሉ የጀመረው በሱ ዘመን ነው ይሄንን እምልህ የኢኮኖሚም የፖለቲካም የባህልም የማህበረሰብም ጦርነት ሲያካሂድበት ነው የነበረው በኦሮሞ ህዝብ ላይ ይሄንን ለመደገፍ የኦሮሞ ህዝብ ይሄንን ለመደገፍ አንዳችም ሰው መሄድ የለበትም በመከላከያ ውስጥ ያለ የኦሮሞ ህዝብ የሆነ የኦሮሞ ተወላጅ የሆነ በምንም አይነት ነገር ምንም ምክንያት ላይ ያለው ጦርነት ቁጭ ብለ ተደራድረ ልትፈታው የምትችለው ምክንያት ጦርነት ውስጥ መማገድ የለበትም ለማንኛውም ሌላ ጊዜ ከሶማሌ ጋር ሲጣላ የኢትዮጵያ መንግስት ኦሮሞን ያሰልፍና ያስወጋና ከዛ በኋላ ደግሞ ሽርጣም ብሎ ሲገድል ነው የነበረው አሁን እሱ እንኳን ምክንያት አለው ልትል ትችላለህ በሶማሌ ጊዜ አሁን ምክንያት ለሌለው ነገር ያንድ ጨቅላ ህልም ያላደገ ህልም ስላለ በዚህ ምክንያት ሰው ይለቅ የሚለው ነገር እኔ ኦሮሞ ብቻ አይደለም ማንንም የኢትዮጵያ ህዝብ በዚህ ውስጥ መግባት ያለበትም እንደጀመረ ይጨርሳል እንደጀመረ ይጨርሰው ግባችን ያው አቺባብል ነው ብሏል መደረስ እንደርስበታለን ብሏል ወይ ህዋትን ያጠፋል ወይ ህዋት 4 ኪሎ መጥቶ ሁለተኛ ታሪክ የሚሰራበት ጊዜ ረጅም አይሆንም በህዋት መሪነት የትግራይ ሰራዊት ተነስቷል ሙሉ መስዋዕትነት ከፍሎ ከኢትዮጵያ ወንድሞቹ ጋር ታሪክ የሚሰራበት ጊዜ ረጅም አይሆንም ፕሮፌሰር በዚህ አጋጣሚ እንዲያውም እንዲሁ የጀነራል ቋንቋ ቋል ተጠቀመ ደበደብን ትግራይ እንደበደብን ብሎ ሚዲያ ላይ ወጥቶ እርምጃ ወሰን ሙሉ የተሳካም እርምጃ ወሰን ብሎ ያደረገው እኮ እንደሚስጥር ነው የሚያዘው ባለም አቀፍም ሊያስጠይቅ ስለሚችል ይያዛል ብዙ ነገር የሚያደርጉ ግን የማይናገሩ አገሮች አሉ አንዳንዴም ቀደም ሲል የጠቀስከው የትግራዋዩ ጀነራል ዮሐንስ ገብረ መስቀል ወደ ከስንት ዓመት በኋላ በስተርጅና ወደ አምጥቻለሁ ጀነራሎች አምጥቻለሁ ያላቸው ባለሀብቶች ናቸው እነዚህ ጀነራሎች በርግጥ ምን ሀብታቸውን ለመጠበቅ ብለው የገቡበት ነው እነዚህ ስንት ጀነራል አክቲቭ ጀነራል መከላከያ ውስጥ ያለውን ያባረረ ያሰረ ኮንሰንትሬሽን ሴንተርስ እየከተተ ምንም ማቅ ባለሀብት ጀነራል አምጥቻለሁ የሁሉም ብሔር ብሔረሰብ ሰራዊት እየገነባው ነው ብሎ ከላይ ሚዲያ ላይ ማምጣቱ ይሄን ሁላ ትግራዋይ ጀነራል እያባረረ ማንስ ይሰማዋል በነገራችን ላይ ሰምተመውን አላወቅኩም ግን አብይ አህመድ ወደ አንቶኒዮ ጉተሬዝ ደብዳቤ ልኳል መሳሪያ ቀምቶኝ በጣም ከባድ መሳሪያ ታጥቋል እና በቃ የምስራቅ አፍሪካ አደጋ ላይ ነው ብሎ ደብዳቤ ጽፏል ለዩናይትድ ኔሽንስ ሴክሬታሪ ጀነራል አንቶኒዮ ጉተሬዝ ወክልኝ ስማልኝ ብሎ ደብዳቤ ጽፏል እንግዲህ ይሄ ምን ትርጉም ሊኖረው እንደሚችል በአለም አቀፍ ደረጃ የምናየው ይሆናል እስቲ ወደ የመጨረሻ ጥያቄ ላድርገውና ፕሮፌሰር ዛሬ የጆን ባይደን እና ካማላ ሃሪስ በአሸናፊነት ተወጥተውታል የአሜሪካ ምርጫ ኢትዮጵያ የወደፊት ዕጣ ፈንታ የእነዚህ ሰዎች ወደ ስልጣን መምጣት ምን ፖለቲካዊ አንድምታ ይኖረዋል በተለይ የሚድል ኢስት የአብይ ወዳጆች ላይ ሊኖረው የሚችል ፖለቲካዊ የሆነ ተጽዕኖ ወይም የፖሊሲ ለውጥ ሊኖር ይችላል ወይ በተለይ በአረብ ኤምሬትስ እና በሳውዲ አረቢያ የአብይ አህመድ እና የኢሳያስ አፈወርቂ ደጋፊዎች በእነዚህ ላይ ሊኖረው የሚችል እና አጠቃላይ ከግብጽ ጋር ሊኖራቸው የሚችለውን ግንኙነት እንዴት ነው ከኢትዮጵያ አሁን ካለው ፖለቲካዊ ጡዘት አንጻር የእነዚህ መምጣት ምን ፋይዳ ይኖረዋል መልካም ወደሱን ከማለት በፊት አንድ መጨረሻ ላይ ያነሳው ይሄ አቺቨብል እሱ የሚለው ለምን እንደሚል ልንገረ አቺቨብል ነው ለምን እንደሚል ልንገረ በሱ ጭንቅላት ውስጥ ያለው በዛ ህፃን ጭንቅላት ውስጥ ያለው እሱም አሁን የሚያስበው መጀመሪያ የሞከራትን ነገር ነው ኮማንዶ ልኮ የሚያሳዝንህ ነገር ሸክላ ምናምን ሲሰብሩ የነበሩት በፓርክ ምረቃለት እነሱ አልተረፉም ለምን እነሱን ይዞ ነው መቀሌ አውሮፕላን ማረፊያ አርፈው ከዛ ሆቴል ውስጥ ሄደው የህወሓት መሪዎችን በሙሉ ጨርሰው ይወጣሉ የሚል ፕላን ነበር አሁንም ሊሚትድ ነው አቺቨብል ነው የሚለው ትርጉሙ ብቻ ሳይሆን በአእምሮ ውስጥ ያለው በዚህ ህፃን አእምሮ ውስጥ ያለው ይሄ ነው አሁንም እጀገላቸዋለሁ እንደሚሉት እንደሰማሁት ከ3 እስከ 5 ቀን ውስጥ ነው የሚሉት እኔ ህልም ይሁን
ምን ውስጥ እንዳሉ አላውቅም ብቻ በ3 እስከ 5 ቀን ውስጥ ይሄንን አቺቭ እናደርጋለን ብለው ነው እየተነጋገሩ ያሉት የነሱ አቺቭ እናደርጋለን የሚሉት እሱ ነው የህወሓትን መሪዎች ጨርሰን ትግራይ ነፃ አድርገን አንድ እንደራሴ መንግስት እዛ ሹመን እንመለሳለን ነው እሱ ነው አቺቭብል አለቀ እኮ 5 ቀን አሁን የሚሉትን ነው ብነግርህ ነው እነሱ አቺቭብል ነው የሚለው በሱ አእምሮ ውስጥ ያለው እኔኮ የትልቅ ሰው አእምሮ ነው ያለኝ ግን የሚያውቁትን ነው ብለ እነሱ የሚሉት ያሉት ይሄንን ነው አቺቭብል ነው ብሎ የሚናገረው እሱን ነው ልልህ ነው ይሄንን ስለማውቅ ነው ይሄንን ያልኩት አቺቭብል ለሱ ይሄ ነው አደርሳለሁ ነው አሁን ያልከኝን ጥያቄ ልጠይቅ ለጉቴሬዝ የጻፈው አንደኛ ጉቴሬዝ የተባበሩት መንግስታት ድርጅት ዋና ጸሐፊ ነው በአገሮች መካከል ባለው ጉዳይ ላይ ነው ብዙ ጊዜ የሚያገባው የጸጥታው ምክር ቤት በአገሮች መካከል ባለው ጉዳይ ላይ ነው ብዙ ጊዜ የሚያገባቸው እና ምን አድርግልኝ ነው የሚለው እሱ ምን እንዲያደርግለት ነው ጉቴሬዝ የሚፈልገው እሱ እዚህ ውስጥ ጣልቃ እንዲገባ ነው ግፋቢል ምንድነው የሚለው መሰለህ ጉቴሬዝ እየሆነ ያለው በኢትዮጵያ ውስጥ እየሆነ ያለው ነገር በጣም አሳስቦናል ስለ ዲፕሊ ኮንሰርንድ ነው የሚለው ምን አልክ በለኝ ከዛ አልፎ ምንም ሊያደርግለት አይችልም ነገር ግን የምታደርገውን ሳታውቅ የምትባጥጠው ቦታ ይበዛል ጉቴሬዝ ከዚህ መግለጫ አልፎ ሊያደርግለት የሚችለው ነገር የለም የአሜሪካው ምርጫ ግን የሚያደርግ ለውጥ ያመጣል ጥያቄ የለውም ለውጥ የሚያመጣበት ምክንያት 3 ናቸው አንደኛ አሁን ያለው ፕሬዚደንት ትራምፕ ከኢትዮጵያ ጋር ያለው ግንኙነት ወይም የፈለገው ግንኙነት እሱ በአረብ እና በእስራኤል እና በፓለስታይን መካከል ያለውን እሱ ያቀረበው የሰላም ሐሳብ እንዲደገፍለት ስለሚፈልግ ነው በዚህ ላይ ደግሞ ግብጽ እንድትረዳ ስለሚፈልግ ብቻ ነው እሱም ደግሞ ይጠቅመኛል ያለው ሰላም ባመጣ ታሪካዊ ሰላም ስለሚሆን በሁለቱ መካከል no one did it before ስለሚል ከዛ ወጥተው ከኔ በፊት ማንንም ያደረገ ፕሬዚደንት ስለሚል ሰላም አወጣው ስለዚህ ቮት አድርጉልኝ ለማለት ነው አሁን ምርጫው አልቋል ምርጫው ስላለቀ ፕሬዚደንት ትራምፕ በዚህ ጉዳይ ላይ እቺን ያክል ጥንቃት ፍላጎት አይኖርም ምርጫው አልቋል ምናልባት ለታሪክ ይሆናልኛል ካለ በኋላ ነው ነገር ግን እንደምናውቀው ትራምፕ ኢንትረስቱ ያልቃል ከምርጫው በኋላም ያልቃል ልክ እንደ አብይ አህመድ ነው እሱ የሱ ጥቅም ካልሆነ በስተቀር የሀገር ጉዳይ የህዝብ ጥቅም የትውልድ ጉዳይ የሚለው ነገር የለውም ስለዚህ ለውጥ ይመጣል ወይ ላልከው እሱ ራሱ እዛ ቦታ ላይ አለመኖሩ ቀድሞም ቢሆን በውጭ ጉዳይ መስሪያ ቤቱ በኤስታብሊሽመንቱ በኩል የተደረገ ነገር ሳይሆን ለትራምፕ የግል ጥቅም ብቻ የተደረገ ኢንጌጅመንት ስለሆነ አንድ የመጀመሪያው ለውጥ እሱ ነው የሚሆነው ሁለተኛው ለውጥ ባይደን የኤስታብሊሽመንት ሰው ነው የሴኔቱ የውጭ ጉዳይ ኮሚቴ ሰብሳቢ ነው የነበረው ምክትል ፕሬዚደንትም ሆኖ ስለ ውጭ ጉዳይ ያውቃል የውጭ ጉዳይ እንዴት እንደሚሰራ የፖሊሲ እንዴት እንደሚወጣ በደንብ የሚያውቅ ሰው ስለሆነ ግራና ቀኙን ለማየት የሚችል ስለሆነ ወደ እንትንም የሚያመጣቸው ወደ ውጭ ጉዳይ መስሪያ ቤቱም የሚያመጣቸው በዚህ ጉዳይ ላይ ካሪየር የሆኑ ሰዎች ናቸው ቶኒ ብሊንከን ሜይቢ ወደዛ ሊመጣ የሚችለው ይሄን የሚያውቁ የሚያስቡ ስትራቴጂካሊ የሚያዩ ከዶክትሪን አንፃር ፖሊሲን የሚያወጡ ሰዎች ስለሆነ ፕሬዲክታቢሊቲ ይኖራል አሜሪካን እንዲህ ሊያደርግ ነው የሚለው ነገር ላይ ምን ሊያደርጉ ነው የሚለው ጥያቄ ይቀርና አሜሪካ ልታደርገው የምትችለው ፖሊሲ እየታወቀ እየጠራ እየነጠረ ይወጣል ይሄ ጥሩ ነው ለኢትዮጵያ ብቻ ሳይሆን ለዓለም ሶስተኛው ለማሸነፍ ያበቁት ይሄ የግራ ክንፍ ሰዎች ናቸው እነሱ ደግሞ የትራምፕ አይነት የፒስ ፕላን የሰላም ፕላን በስራ ላይ እንዲወር የሚፈልጉ አይደሉም ምክንያቱም የሰላም ብሎ እሱ ያቀረበው ለእስራኤል ብቻ የሚጠቅም እንጂ ከፓለስቲናውያን ጋራ ምንም ግንኙነት የሌለው ስለሆነ ስለዚህ
ባይደን ዕውቀትም ቢኖረው እንደፈለገ ደግሞ ሊያደርግ አይችልም። የግራ ክንፎቹ የሚደግፉት እንደዚህ አይነት ጭፍጨፋውን አይደለም። አሁን በኢትዮጵያ ውስጥ የሚደረገውን ጭፍጨፋ እንዲቀጥል የሚፈልጉ አይነት ሰዎች አይደሉም። የሰው ልጅ መብት የሚባል የሰብአዊ መብት የሚባል ግድ የሚላቸው ናቸው። ስለዚህ ለውጥ ይኖራል። እነዚህ 3 ለውጦች ይኖራሉ። ምን ያህል በኢትዮጵያ ውስጥ ባለው ነገር ላይ ጫና ሊያደርስ እንደሚችል አላውቅም። ገና 10 ሳምንት አለ እነሱ ስልጣን ከመውሰዳቸው በፊት። የተወሰነ ለውጥ ግን ይኖራል። በጣም አመሰግናለሁ። አንድ ጥያቄ እየጠየቁ ነው ፕሮፌሰር። ወራና ቢሊሱማ ኦሮሞ ምንድን ነው ይሉሃል? ኦነግ ማለታችሁ ነው ወይ ይሉናል። እንቅስቃሴውስ ምን ደረጃ ላይ ይገኛል? ኦሮሚያ ያለው ታጣቂ ኦነግ ክንፍ ምን እንቅስቃሴው ምን ደረጃ ላይ ይገኛል? አዲስ አፕዴት ካለ ይሉሃል። አዳዲስ ደግሞ አሁን እየሰጡኝ ያሉ አስተያየቶች ከሚሴ እና ኮምቦልቻ አካባቢ የነበረው ሻለቆች ነበሩ። እዛ አካባቢ የነበሩ የትግራይ ተወላጆች ወደ ደሴ ኮንሰንትሬሽን ሴንተር አስገብቷቸው እዛው ትጥቅ ፈተው እዛው ታስረዋል ይሉናል። ሌሎች ደግሞ ከአሚሶም ውስጥ በሶማሊያ የነበረው ሰላም አስከባሪ እንዲወጣ ከታዘዘ በኋላ አብይ አህመድ እንዲወጣ አዟል። ወደ ትግራይ ወደ አፋርና ወደ ራያ ቆቦ እንዲመጣ እዛ ውስጥ የነበሩ በሙሉ የትግራይ ተወላጆች ወደ ሐረር አሰበ ተፈሪ አካባቢ ከመጡ በኋላ እዛው ትጥቃቸው እንዲፈቱ አድርጓቸዋል የሚል መረጃዎች አሁን ደግሞ በጠዋቱ እየላኩልን ነው። ያቺ የጠየቁት ጥያቄ መስጣቸውና እንሰናባት ፕሮፌሰር። ወራነ ቢሊሱማ ኦሮሞ ማለት ያው የኦሮሞ ነጻነት ሰራዊት ማለት ነው። በብልጽግና ቋንቋ ሸኔ ይሏቸዋል አንዳንድ ጊዜ። የኦሮሞ ነጻነት ሰራዊት የኦሮሞ ነጻነት ግንባር የጦር ክንፍ ነው የነበረው። ነገር ግን በኢትዮጵያ ውስጥ በተደረገው ለውጥ ምክንያት የኦሮሞ ነጻነት ግንባር ወደ ኢትዮጵያ ሲመለስ ያው በሰላም መንገድ እንቀጥላለን ብለው ጦሩ የኦሮሚያ ፖሊስ ወይም የተለያዩ ኃይሎች ውስጥ ገብተው ሰልጥኖ እንደገና ሰልጥኖ ኢንቴግሬትድ እንዲሆን ይሄ ዲዲአር በሚለው ነገር ኢንቴግሬትድ እንዲሆን ነበር በስምምነት ከአስመራ የኦሮሞ ነጻነት ግንባር የመጣው። ቅድም ስነግርህ እንደነበረው የኦሮሞ ነጻነት ግንባር እንዲኖር ስላልፈለገ የብልጽግና መንግስት እና ኦፒዲኦ ለዘላለም ኦነግ የሚባለው ነገር ኦኤልኤፍ የሚባለው ነገር ባላንጣ የሆነባቸው ሊቀበሉትም የማይችሉ ደግሞም ትክክል ናቸው። ኦነግ ባለበት ምድር ኦነግ በሚኖርበት ምድር እነዚህ ኦፒዲኦ ያላግባብ በስድነት ያደጉት እንዲኖር አይፈልግም። ምክንያቱም ኦነግ ባለበት ኦፒዲኦ ምንም ምርጫ ማሸነፍ ስለማይችል ይሄ ሁኔታ ስላለ ከኦነግ ጋር ሰላም አልፈለጉም። ስለዚህ ገና ከመጀመሪያው ትጥቅ ፍታ ትጥቅ አትፍታ የሚል የማዋረድ ስራ ከአስመራ በስልጠና ላይ የነበሩ 1300 በትግራይ በኩል አድርገው የመጡትን ትግራይ ላይ ውሃ ስለተሰጣቸው እዛ ዶልተው መጡ ነው ያሉት። ውሃ ስለተሰጣቸው ዶልተው መጡ ነው የተባሉት። አርዳይታ ከደረሱም በኋላ ብዙ ግፍ ነው የተደረገባቸው። ገና ከመጀመሪያው የኦሮሞ ነጻነት ግንባር ራሱ ስራ እንዳይሰራ ስለሚፈልግ ምክንያት ይፈልግባቸው ነበር። አንድ እግርህን እዚህ አድርገህ አንድ እግርህን እዛ አድርገህ በሚልበት ጊዜ ይችን ለማያያዝ እና ጦር ጋር አብራችሁ አላችሁ ለማለት ነው ይሄንን ሲል የነበረው። ነገር ግን የኦሮሞ ነጻነት ግንባር ከአባገዳዎች ጋራ ተነጋግሮ ጦሩን ለእናንተ አስረክቤያለሁ ብሎ ከነሱ ከተለያየ ቆይቷል። አብረው ነው የነበሩት፣ ነገር ግን ተለያይተዋል። ወቦ የሚባለው የኦሮሞ ነጻነት ግንባር ወራነ ቢሊሱማ ኦሮሞ የሚባለው ያን ጊዜ ሜዳ ላይ የነበረው ጫካ ውስጥ ሆኖ የነበረው ነው። በስምምነቱ መሰረት እሱም መግባት የነበረበት ነው ጫካ ላይ የተተባው። ከሁሉም በላይ ደግሞ ደምቢዶሎ ሄደው ጠቅላይ ሚኒስትር እንደሆኑ እኚህ ሰውዬ ደምቢዶሎ ላይ ሄደው 9 ጥያቄዎች ተጠየቁ፣ መልስ ይመለስልን ብለው። በአንድ ወር ውስጥ ምን አድርገህ ነው የምትለኝ? በአንድ ወር ምንድን ነው የምታደርገው? ተቆጥተው
ጥያቄውንም ከመመለስ ልጁን ያልገባ ነገር አለ ስለዚህ መጽሐፍ እሰጥሃለሁ በህዝብ ተመርጦ ጥያቄ ጠየቀውን ሰው መጽሐፍ እሰጥሃለሁ መጽሐፍ ታነባለህ ብለው ተመለሱ ስለዚህ ገና ከመጀመሪያው ከኦነግን ለማጥፋት ከዚህ ጋር ተያይዞ የነበረው ስለዚህ ኦሮሞ ነጻነት ሰራዊት የሚባለው ትክክል ነው የኦነግ የጦር ክንፍ ነው የነበረው ጫካ ውስጥ ነው የቀሩት ከዛ በኋላ ግን ራሳቸውን መልሰው አያይዘው አሁንም እኛ ለኦሮሞ ህዝብ ራስን እድል በራስ የመወሰን ትግል እንቀጥላለን ምክንያቱም አሁን ያለው መንግስት ለራሱም መሬት አልረገጠም አሁንም ደግሞ የኛን ጥያቄ ለመለስ ፍላጎት የለውም ብለው ትግላቸውን ለሁለት ዓመት የቀጠሉ ናቸው በሁለት ዓመት በሁለት ሳምንት ጠራርጌ ያጠፋለሁ ብለው ብርሃኑ ጁላ ተነስቶ ከዛ ደግሞ በሁለት ወር ብለው ሄደው ይሄው ሁለት ዓመት ከሁለት ዓመት ተኩል ወቦ ያን ጊዜ የነበረው ወቦ ትንሽ ነው የነበረው አሁን ግን ያለው ወቦ አንበሳ ሆኗል ሁሉ ጊዜም ይሄ ነው የሚሆነው የህዝብን ነገር ከነካ ህዝብን መዋጋት ከፈለክ ምክንያቱም ወቦ ከኦሮሞ እናት ማህፀን የወጡ ልጆች ናቸው እዛ ያሉት ስለዚህ አሁን ትልቅ ነው በደምቢዶሎ እና በቀለም ጫካ ውስጥ ብቻ ሳይሆን በምዕራብ ሸዋም በደቡብ በኩል በቦረናና በቦረናና በጉጂ አካባቢ አልፎ ደግሞ አሁን ደግሞ በሐረርጌም በሌሎችም ቦታዎች እየተንቀሳቀሰ ያለ ኃይል ነው የኢትዮጵያ ጦር መሬቱን ለቆ እስከለቀቀ ድረስ ያንን ቦታ የሚሞላና ሰላምን የሚያስከብር ኃይል የኦሮሞ ነጻነት ሰራዊት ነው የሚሆነው ማለት ነው እጅግ አመሰግናለሁ ፕሮፌሰር ለነበረን ቆይታ በተመልካቾች ስም እጅግ አድርጌ አመሰግናለሁ ክቡራት ተመልካቾቻችን ለዛሬ ያዘጋጀነው ፕሮግራም ምን ይመስላል ስለተከታተላችሁን አመሰግናለሁ መልካም ምሽት ይሁንላችሁ ኢትዮጵያም ስለነጋ እንግዲህ መልካም ቀን ይሁንላችሁ አመሰግናለሁ